ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ጠፋ ብቅ እያልኩ ነው። ያው እንግዲህ ሲመቸኝ ነው እየለቀኩ ያለሁት። እንዲሁም ደግሞ አንዳንድ ጊዜ ዩቲዩብ በላይክም ሆነ በሼር ካላበረታታችሁኝም አውቀውን እኔ መልካም ነው ያልኩትን ነገር ማምጣት አልችልም ማለት ነው። ስለዚህ ባካችሁ ላይክ ሼር በማድረግ ዩቲዩቤን አበረታቱኝ። እናንተ ካበረታታችሁኝ ብዙ ጥሩ የሆነ ቪዲዮዎችን ወደ እናንተ ይዤ እመጣለሁ። ለማንኛውም ዛሬ ለፋዘርስ ዴይ ዳቦ አክቹሊ ኬክ ነው የሚባለው፣ ግን ዳቦ ነው። የኑቴላ ዳቦ ነው። በጣም ጣፋጭ ቆንጆ የሆነ ፍለፊ የሆነ ዳቦ አብረን እንሰራለን። የሚያስፈልገን እንግዲህ በመጀመሪያ 1 ሻይ ማንኪያ እርሾ፣ 1 ሻይ ማንኪያ ስኳርና ዋርም ዋተር ለብ ያለ ውሃ። ከዛ እሱን ሚክስ እናደርገዋለን ማለት ነው። ከዛ ሸፍነን ለ10 ደቂቃ ኩፍ እስኪል እንጠብቃለን ማለት ነው። እንግዲህ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ያው ዩቲዩብ አንዳንድ ጊዜ የእናንተ ላይክ ከሌለ አያበረታታም። ድጋሚ ቪዲዮ ለመስራት ጉልበት አይሆንም ማለት ነው። ቪዲዮ የሆነ ወቅት በጣም ይታይ ነበር፣ አሁን ግን በጣም ቀንሷል። አክቹሊ እኔም ተከታትዬ ብዙም እየለቀኩ አይደለም፣ ያም ጭምር ይመስለኛል። እንግዲህ እስቲ አሁን ደግሞ እንይዘዋለን ብያለው። እንደገና እንደምታዩት እዚህ ጋር እርሾችን ኮፍ ብሏል። ከዛ 3 እንቁላል እንጠቀማለን ማለት ነው። 3 እንቁላል እንጨምርና ከዛ ደግሞ ቫኒላ ኤክስትራክት 1 ሻይ ማንኪያ እንጨምራለን። አንድ ሻይ ማንኪያ ቫኒላ ሲሮፑን እንጨምርና ከዛ ቂቤ እናቀልጣለን። እንግዲህ እዚህ ጋር ግማሽ ካፕ ነው የተጠቀምኩት፣ ቅባት ማብዛት ስላልፈለግኩ ማለት ነው። ግማሽ ካፕ ነው ይሄ የምታዩት። እሱን አቅልጬ በስቲም አቅልጬ ከዛ ደግሞ ግማሽ ካፕ ወተት። ነጮቹ በበተር ብቻ ነው በቅቤ ብቻ ነው የሚሰሩት፣ ወተት አይጨምሩም። እኔ ግን ሰብስቲቱት ለማድረግ ምንድን ነው የተጠቀምኩት? ወተት ነው ማለት ነው። ሆል ሚልክ ወተት ተጠቅሜያለሁ። ከዛ እነዚህን ግብአቶቹን አንድ ላይ ሚክስ እናደርጋለን። ከዛ ይሄ የምታዩት ማንኪያ 2 የሾርባ ማንኪያ ነው። ስለዚህ የምንጠቀመው 4 የሾርባ ማንኪያ ስኳር እንጠቀማለን ማለት ነው። ይሄ የሚይዘው የኔ ቀዩ 2 የሾርባ ማንኪያ ስለሆነ 2 ነው የጨመርኩት። ያ ማለት 4 የሾርባ ማንኪያ ማለት ነው። ስለዚህ እሱ ሚክስ እናደርጋለን። ከዛ ቁንጥጫ ያህል ላይክ ሩብ ሻይ ማንኪያ እንደዛ ጨው እንደዛ እንጨምርና ሚክስ እናደርጋለን። ከዛ ዱቄታችንን እናዘጋጅና እነፋለን ማለት ነው። ያው ዱቄታችንን የምንነፋው አየር እንዲያልፍ ነው። አየር ሲያልፍ ዱቄቱ የምናቦካው ብኮ ፍለፊ ይሆንልናል ማለት ነው። እንደዛ ነው የሚሆነው። ስለዚህ እሱን እንነፋለን። አሁንም 2 ካፕ ለመጀመሪያ ጊዜ 2 ካፕ ነው ማረገው ማለት ነው። ከዛ 1 ካፕ ጨምረና አሁንም እነፋዋለሁ ማለት ነው። እንግዲህ ዛሬ ገና ወደ ስኩት ዩቲዩብ የመጣችሁ ውድ የሀገሬ ልጆች ወገኖቼ እንኳን ደህና መጣችሁ፣ ወልካም እንላችኋለን። ስኩት ዩቲዩብ ከመጣችሁ ብዙ አዳዲስ ነገር ታገኛላችሁ ማለት ነው። እዚህ ጋር ቤኪንግ ፓውደር ነው 1 ሻይ ማንኪያ ተጠቅም ያለው። ከዛ እጃችንን በደንብ ከታጠብን በኋላ ግላብ ምናምን እንዳትሉኝ፣ በጣም በግላብ አይመችም። ስለዚህ በእጃችን ቀስ እያደረግን እንደዚህ እናቀላቅለዋለን። እዚህ ጋር አሁንም ዱቄት እንጨምራለን። ምክንያቱም ሚክስ ካረግን በኋላ እያየን ደረቅ እስኪልልን ድረስ ዱቄት እንጨምራለን ማለት ነው። እኔ 1 ጊዜ ነው የጨመርኩት። እንግዲህ አሁን ይህንን ሚክስ ካረኩ በኋላ ትንሽ ለቀቅ ያለ ስለሆነ ዱቄት እንጨምራለን። አንዴ ዝም ብለን አንጨምርም፣ እያየን ነው የምንጨምረው ማለት ነው። ኢትዮጵያ የዳቦ ቆሎ ስናቦካ እንዴት ነው? እያየን አይደለም? ልክ እንደዛ ማለት ነው።
ይህን ያክል እስቲ ልጨምርና ኦልሞስት ይሄ ወደ 1/4 ካፕ የሚሆን ዱቄት ማለት ነው። እሱን ጨምረን እናያለን። ከዛ በእጃችን ነው፣ እኔ ማሽን አለኝ ግን ይሄንን ለመስራት በእጃችን ወይም በስፓቹላ መጠቀም እንችላለን ማለት ነው። ግን ይሄ ከስፓቹላም ጠንከር ያለ ስለሆነ በእጅ ነው ጥሩ። እዛ እንደዚህ አድርገን እናሸዋለን ማለት ነው። በደንብ ማሸት ይጠበቅብናል። እንደዚህ ያደረግን በደንብ አድርገን እናሻለን። እሺ ወገኖቼ እንዴት ናችሁ? ምን ይሰማችኋል? በምድራችን ላይ በምድር ዙሪያ በሚሆነው ነገር ምን እያሰብን ነው? እየጸለይን ነው ወይ? እንጸልይ። በእግዚአብሔር ፊት እንውደቅ፣ በንስሐ እንውደቅ። አይሻልም ወገኖቼ? እርስ በርስ አንከፋፋ፣ እርስ በርስ ትሁታን እንሁን፣ እርስ በርስ አንጠፋፋ፣ አንነካከስ። እንደምታዩት ሊጡ እንግዲህ በዚህ መልኩ ልስልስ አድርገን አሽተነዋል። ከዛ በምታዩት በፕላስቲክ ራፕ ሸፍነዋለሁ ማለት ነው። ከዛ ፎጣ ነገር አልብሼ ኩፍ እስኪል ድረስ ዳር አደርገዋለሁ ማለት ነው። ልክ በምታዩት መልኩ ቤት ውስጥ ያው መስኮት ዳር ነው እየሰራው ያለው። ፀሐዩ ገብቷል። ለእኔ ወዲያው ኩፍ ብሏል። ያው ኦልሞስት እኔ የጀመርኩት ማታ አካባቢ ነው። እኛ ሀገር ቶሎ አይጨልምም አሁን ላይ። ስጀምር ወደ 1 ሰዓት በእኛ 7 በኢትዮጵያ ወደ 1 ሰዓት ከምሽቱ ማለት ነው። ስቲል ፀሐይ ነው። ከዛ ሊጣችን ኩፍ አለ። ዱቄት አደረኩኝ። የተጠቀምኩት ምግብ ማብሰያ ቴብል ነው። እሱን ክሊን አድርጌ እንደምታዩት እንደፈለጋችሁ ብዙ ነገር መክተፍ ትችላላችሁ። እሱ ላይ መዳመጥ ትችላላችሁ እና በሱ ነው የተጠቀምኩ ያለሁት። ስለዚህ እዛው ላይ ሊጣችንን ቆርሰን ትንሽ አስቀርተን እንዳምጠዋለን ማለት ነው። በምታዩት መልኩ እያስተካከልን 4 ማዕዘን ከፈለጋችሁ ክብ እንደፈለጋችሁ መዳመጥ ትችላላችሁ። በዚህ መልኩ ካስተካከልን በኋላ ኑቴላ ይሄ ዳቦ ላይ ቀብተን ቁርስ ምንበላው እሱን በምታዩት መልኩ ከበር እናደርገዋለን ማለት ነው። እንደዚህ አድርገን ሙሉውን እናዳርሰዋለን። እኔ በጣም አላበዛም፣ ምክንያቱም ብዙ ጣፋጭ እንዲሆን ስለማልፈልግ ነው። እናንተ ግን እንደ ምርጫችሁ፣ እኔ ካረኩት በላይ ማረግ ትችላላችሁ፣ ማሳነስም ትችላላችሁ ማለት ነው። እኔ መጠነኛ ያደረኩት ቱማች ሹገር ስለማልፈልግ ማለት ነው። ከዛ በምታዩት መልኩ ከጠቀለልን በኋላ ክብ እንዲሆንልን እንደዚህ አድርገን እንገጥመዋለን ማለት ነው። ትንሽ ዳመጥ እናደርጋለን እና ቅርጽ መስጠት እንደፈለጋችሁ ትችላላችሁ። ከዛ ይሄንን ወደ አዘጋጀነው ኦቨን ሽታችን ላይ እናደርጋለን ማለት ነው። ለምታዩት መልኩ እንደዚህ አድርጌ ከዛ የአባቶች ቀን አይደለ፣ ስለዚህ ዳድ የሚል ጽሑፍ እንጽፋለን ማለት ነው። በምታዩት መልኩ እንደ ዳቦ ቆሎ እያድበለበልኩኝ ከዛ ቅርጽ ለማውጣት ሞክሬያለሁ። ብዙ ጎበዝ አይደለሁም ቅርጽ ላይ፣ ግን መጥፎ አይደለም ያደረኩት እና የፈለግነውን ስም መጻፍ እንችላለን። እንደዚህ አድርገን እኔ ያው ዳድ ብያለሁ የአባቶች ቀን ስለሆነ ለዛ ስለሆነ እየሰራው ያለሁት አባት በቃ ብዬ ጽፍ ያለው ማለት ነው። እናንተ ለፈለጋችሁት አይነት ነገር መጠቀም ትችላላችሁ። እና ወገኖቼ እንጸልይ፣ እንትጋ፣ በየሃይማኖታችን ወደ እግዚአብሔር እንቅረብ። እግዚአብሔር ወደኛ እንዲቀርብ ፊቱን ወደኛ ዘንበል እንዲያደርግ። ወገኖቼ በጣም ያለንበት ዘመን አስፈሪ ነው፣ ግን ደግሞ አንፈራም። ምክንያቱም አትፍሩ ያለን ጌታ ከኛ ጋር ስላለ፣ እኔ ከናንተ ጋር ነኝ እስከ ዓለም ፍጻሜ ድረስ ያለን አምላክ ከኛ ጋር አለ። ምድር በጦርነት በተለያየ ነገር ብትጨነቅም እኛ ግን አምላክ አለን። ስለዚህ እንጸልያለን። ጦርነት ባለበት አካባቢ እግዚአብሔር ሰላም እንዲያደርግ እንጸልያለን። ያው መጸለይና እርስ በርስ እንተያይ፣ እንፋቀር፣ እንዋደድ፣ ንስሐ እንግባ።
እንጸልይ ለማለት እፈልጋለሁ። ወዳችኋለሁ። እንደምታዩት ዳድ የሚለውን ጽሑፍ ጽፌ እንቁላል አስኳሉን ብቻ መትቼ ከዛ ቀባሁት። እንደምታዩት ደግሞ ለመቁረስ እንዲመች ወይም ደግሞ ዲዛይን እንዲኖረው እኔ በዚህ መልኩ ቅርጽ ሰጥቼዋለሁ። እሱንም በእንቁላል እንቀባለን ማለት ነው። እንደምታዩት ከለሩን እንቁላሉ ቀይሮታል። ሲበስል ደግሞ በጣም በቃ እኔ ደግሞ ዛሬ ሳበስል ትንሽ እሳት ገባ አድርጌበታለሁ እና የሚያምር ብራውን የሰጠኝ በጣም ደስ የሚል በቃ ቤከሪ እንደተጋገረ አይነት ሆኖልኛል። ደስ ብሎኛል። ቆንጆ አባቶች ቀን አሳልፈናል ማለት ነው። ከዛ እንደዚህ አድርገን ወደ ፓትራችን ላይ እናደርገዋለን። ከዛ ሸፍነን ለ40 ደቂቃ ትንሽ ኩፍ እስኪል ብድግ እስኪል እንጠብቃለን። ከዛ ኦቨን ውስጥ እንጨምራለን ማለት ነው። በጣም ቆንጆ የሚጣፍጥ ቴስቱ በተለይ በጣም ቆንጆ ነው። ሞክሩት። ኑቴላ በኢትዮጵያም ይኖራል ብዬ አስባለሁ። እዚህ ሀገር ያላችሁ ያው ታገኛላችሁ። እንደኔ ሳታበዙ ብታረጉ ቆንጆ ነው። ግን እንደናንተ ምርጫ እንደፈለጋችሁ አርጋችሁ። አሁን 40 ደቂቃ ሞልቷል፣ ኩፍ ብሏል። ስለዚህ ኦቨን ውስጥ እንከተዋለን ማለት ነው። ኦቨን ውስጥ እኔ በ375 ነው የከተትኩት ለ45 ደቂቃ። ከዛ እንደዚህ ሆኖ በስሎልናል ማለት ነው። በጣም ቆንጆ ነው። ሽታው ኤቭሪቲንግ ኢዝ ጉድ። አያችሁ በጣም ብራውን ሆኖ ሲያምር። እንደገና ጠዋት ስንቆርሰውን በጣም ውስጡ በጣም ፍለፊ ነው። ጣዕሙን ልነግራችሁ አልችልም። በቃ ኬክ ነው የበላ ነው ማለት ትችላላችሁ። ሞክሩት፣ ትወዱታላችሁ። ስኩቲን ቲዩብ ላይክ ሼር አድርጎ ወዳችኋለሁ። ባይ